አንዲት የመዳም ቅመም ምናለች? የመዳም ባል ያስረግዛል እንዴ? ያስረግዛል እንዴ ማለት ምን ማለት ነው? መልስ ላስቲ እናንተም ኮሜንት ላይ የዚችን ጥያቄ መልስ ዛሬ በጋራ አብረን እንመልሳለን ማለት ነው። ሃይ ወዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ተመልሼ መጥቻለሁ። እንግዲህ ዛሬ በጣም ደስ የሚል ቪዲዮ ነው። በጣም ደስ የሚል ቪዲዮ ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከመዳም ኩሽና የእናንተው ሸቃላ ነኝ ማለት ነው። እና ወዶቼ ማሮቼ ፍቅሮቼ ዛሬ የምንመልሰው የዚችን ልጅ ጥያቄ በጋራ ሆነን ነው ማለት ነው። እና እናንተም ሀሳባችሁን ኮሜንት ላይ ንገሯት፣ እኔም ደግሞ በማስረጃ እነግራታለሁ ማለት ነው። በማስረጃ አሳያታለሁ ማለት ነው። እና የመዳም ባል ያስረግዛል እንዴ ስትይ ምን ማለት ፈልገሽ ነው? በነገራችን ላይ በጣም እኔ እንጃ ጉልበት ስላሌላቸው ይሁን አላውቅም፣ ብቻ ለምን እንደዛ እንዳለች አላውቅም። ግን አንዳንድ ልጆች የሚጠይቁት ጥያቄ ነው ኦብቪየስሊ ማለት ነው። እና እንዴት ማስረገዙ ጋር ሳይደርስ ከዛ በፊት ፍቅር አስይዞ አግብቶ እንዴት እንዳገባት እንግዲህ አንዲትን ኢትዮጵያዊ አስኮብልሎ እንዴት እንዳገባት ስለ አንዲት የመዳም ቅመም የምናወራ ይሆናል በዛሬ ቪዲዮ። እንግዲህ እስቲ ቪዲዮ አይተን ተመልሰን እንገናኝ። እንግዲህ ውዶቼ ማሮቼ ፍቅሮቼ ተመልሰን ተገናኝተናል። ቪዲዮን አይታችሁ ዘና ብላችሁበት ተገርማችሁበት እንግዲህ እንዳያችሁት እርግጠኛ ነኝ። እና አንዲት የመዳም ቅመም ሸቃላ ከሸቃላነት ወጥታ ወደ መዳምነት ተቀይራለች። መብሩክ በሏት በዚህ አጋጣሚ ኮሜንት ላይ። እና አንዲት የመዳም ቅመም እንግዲህ አረቡን ኩሉን ማንኳላት ባትካለውም ሲያምርባት ኩሉን ማንኳላት። መብሩክ አልፍ መብሩክ። እና ልሷ በጣም ቆንጅዬ በጣም ደስ የምትል ልጅ ናት። ከሸቃልነት እንግዲህ ወደ መዳምነት ትቀይራለች። መብሩክ ብለት በዚህ አጋጣሚ። ከዛ በተረፈ ደግሞ በነገራችን ላይ እናንተ የወደዳችሁትን እንወድላችኋለን የመዳም ቅመሞች ማለት ነው። እና አረቡን ወዳ አፍቅራ ያው ደስ እያላት ፊቷ ላይ ራሱ በጣም ደስ የሚል ፈገግታ ነው ያለው። በጣም ደስ የሚል ፊት ነው እያሳየች ያለችው እና ሰርጉ ላይ በጣም ደስ የሚል ነገር ነው። አልፍ መብሩክ ብለናል። እና ለዛች የመዳም ባል ያስረግዛል ወይ ላለችው ጥያቄ ይሄ ቪዲዮ ማስረጃ ነው ማለት ነው። ከማስረገዙ በፊት አግብቶ በስነ ስርዓት ወግ ማዕረጉን ጠብቆ አግብቶ ኦብቪየስሊ ማስወለድ እንደሚችል ይሄው መረጃ ነው ማለት ነው። እና ከዛ በተረፈ ደግሞ ይሄው አናታችንን እንደዚህ የሚያዞሩት እኛ ቤት አሁን ስንት ልጆች ናቸው? 5 ልጆች ናቸው። 5 ልጆች እንዲህ አናቴን የሚያዞሩት ከየት መጥተው ነው? በማሽን ተፈልፍለው ነው? እና ይሄው መልስሽን አግኝተሻል ብዬ ተስፋ አደርጋለሁ። እና ወዶቼ ማሮቼ ፍቅሮቼ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ከዛ በተረፈ ደግሞ ላይክ አድርጋችሁ አበረታቱን። ለብዙ ሰው እንዲደርስ ደግሞ ሼር አድርጉ። እወዳችኋለሁ። ባይ